ጥቅምት 27 ጥቅምት 27 2018 ዓመተ ምህረት ክቡራን ተመልካቾቼ ዛሬ መድኃኔዓለም ያመቱ ነው። እንኳን አደረሳችሁ። እንግዲህ ይሄን የመሰለ ህንጻ በጣም በሚያምር ሁኔታ በዚህ በሚያምረው በክርስቶስ ደምና በክርስቶስ ሰላም በክርስቶስ ጸጋ በሚመሰለው ባንዲራ ተንጸባርቆ ያምራል። ያው አገልግሎቱ እየተሰጠ ነው። የማጉያው ድምጽ ይሰማል። እግዚአብሔር ክብሩን ጸጋውን ያርሰን። ምድሪቱም እንደዚህ ተውባለች፣ ቤተክርስቲያኑም ተውባለች። ጥቅምት እንግዲህ ልዩ ነው። በጣም ልዩ ልዩ ነገሮች የሚታዩበት ምድር አዲስ የምትሆንበት፣ አዲስ ልብስ የምትለብስበት፣ የምትዋብበት፣ የምትሞሸርበት፣ ፍራፍሬ የምትሰጥበት፣ የሰው ልጆች የምትመግብበት ዘመን ነውና እግዚአብሔር እንኳን ለዚህ ቀን ያርሳችሁ። ከጥቅምት አንድ አጥምት የሚባልም ለዚህ ነው፣ በምክንያት ነው። የጥቅምት ወተት ይፈለጋል፣ የጥቅምት ማር ይፈለጋል፣ የጥቅምት ስጋ ይፈለጋል፣ የጥቅምት እጽዋት ይፈለጋል፣ የጥቅምት ፍራፍሬ ይፈለጋል፣ የጥቅምት እሸት ይፈለጋል። ምንም አይፈለግ ነገር አለ። እግዚአብሔር አምላክ እንኳን አደረሳችሁ፣ እንኳን አደረሰን። አለቃ ይባቤ ነኝ። መልካም አመት ይሆንላችሁ። የዛሬ አመት በሰላም ያደርሰን። ሰብስቦ ከብክቦ ሳይለይ ሳይነጣጥል